ሶ በባክኤንዳችን ላይ ሜን አፓችን እንትን እናደርጋለን። ከዛ በፊት ግን ጀስት ዝም ብለን አፕ ዶት ጄኤስ የምትለውን ፋይል ክሬት እናድርግ። ተርሚናላችን ላይ እንክፈታትና ጀስት ኤንፒኤም ኢኒት እናድርግ። ይሄ ከሆነ በኋላ የሚያስፈልጉንን ለምሳሌ ኤክስፕረስ ያስፈልገናል። ባቴልስ ለኮርስ እንጠቀማለን። ፍሮንቲንድ ኤንድ ባክኤንዳችን ላይ ክሮስ ኦሪጅን ሼዲንጉን ስሙዝ ለማድረግ ዘን ዶት ኤንቪ አይ ዶንት ኖ ዶት ኤንቪ ፎር ናው ጀስት ፎር ዴሞ ፐርፐስ። እሺ እሷን እናደርጋለን። ሜጀር ማይስኩዌላችንን ያስፈልገናል። ዳታቤዛችን እነሱ ስለሆነ ሆቴልስ ኖድሞን ካስፈለገ እሱንም እንጫን ቀጥታ መጠቀም እንችላለን። አክቹዋሊ ግን ሌትስ ዩዝ ኖድሞን እንዲህ ከምናደርገው ኢንስቴል አድርግና እዚህን ጀስት ዴቭ ዲፔንደንሲ ስለሆነ ሞንሞናችንን እንደዚህ እናድርገው። ኦኬ ሶ ያን ካደረገን በኋላ ጀስት እዚህ እንምጣና አሁንም ጊዜ ለመቆጠብ ጀስት ዳታ ቤታችንን ቁጭ እናደርጋለን። እሱ ዳታ ቤዛችን የሚሆነው ጀስት ሎካል ሆስት ነው። እሷን ጀስት ዩዘሯን ፓስወርዷን ዳታቤዟን ምናምን እናስቀምጣለን። ቀጥሎ ስኪማ ያስፈልገናል። የዳታቤዝ ስትራክቸራችን ስኪማ ዶት ጄኤሳችንን እንደዚሁ ስላዘጋጀሁት እሷን ጀስት ድሮፕ ማድረግ እንችላለን። አስማች አስ ፖሲብል ሲምፕል ለማድረግ ነው። ያው በየፕሮጀክቱ ሲኮላይዝንም ሞንጎዲቢንም ሌላ የምጠቀሙ ከሆነ በዚሁ ሞዲፋይ ማድረግ ትችላላችሁ። ጀስት አስ ሲምፕል አስ ፖሲብል ለማድረግ ስለሆነ ነው። ዩዘር ያስፈልገናል። ዩዘራችን ይዞ የመጣውን ኢንፎርሜሽን እዚህ ገብተዋል። ቀጥሎ አይተማችን ነው። አይተሞቻችን ኢንፎርሜሽን የምንይዝበት ነው። ቀጥሎ ደግሞ ኦርደር አይተም ነው። ዲቴይል የኦርደሩን እንትን የምንይዝበት ነው ማለት ነው። ስለዚህ እነዚህ ያሉን ስኪማችን ይሄን ይመስላል። ኔክስት ስቴፓችን የሚሆነው ወደ አፓችን ገብተን ኢምፕሊመንት ማድረግ ነው ማለት ነው። እስካሁን ደስ ያስቀመጥነውን እንትን ስትራክቸር ስፔሻሊ የዳታቤዛችንን ኮንፊገሬሽን እና የፍሮንቲንዳችንን ማለት ነው። ፈርስት ምን ያስፈልገናል? ኤክስፕረስ ያስፈልገናል፣ ማይስኩዌል ኮርስ፣ እነዚህ ያስፈልጉናል ማለት ነው። ከዛ ደግሞ ቴብላችንን ኢምፖርት አድርገን እንደዚሁ እሱንም ኢኒሼት ማድረግ ይኖርብናል። ኮንፊገሬሽናችንን ማለት ነው። እነዚህ ያሉ አንድ ጊዜ ኢምፖርት ላድርጋቸውና እነሱን እንቀጥላለን ማለት ነው። ይህን ካደረገን በኋላ የሚያስፈልጉን ነገሮችን ኢምፖርት ካደረገን በኋላ ያው ኤክስፕረሳችንን ኢኒሼት እናደርጋለን። ያንን ካደረገን በኋላ ያው ኔክስት ስቴፓችን የሚሆነው ሚድል ዌሮቹን ነው። ኮርሳችንን በሌላውኑ ኦሪጂኑን ትሩ እናደርጋት ፎሬን ሪኩዌስት እንዲያደርግልን ሊያስተናግድልን ደን ኤክስፕረሳችንን እንደዚሁ ፓርስ እንዲያደርግልን ጄሰን እንትኑን እናስቀምጣለን። የመጀመሪያ ስቴፕ የሚሆነው ጀስት ቴብል ክሬሽኑን ማኑዋሊ ትሪገር ማድረግ ነው። እዚህ ላይ ጀስት አፕ ዶት ጌት ልበለውና አድርገን ጀስት ኢኒሻላይዝ ለማድረግ ነው ቴብሏን። ሪኩዌስት ሪስፖንሳችንን መላክ እንችላለን። በስኩዌላይዝ ምናምን የምንጠቀም ከሆነ እንደዚህ ማድረግ አይጠበቅም፣ አውቶማቲካሊ እንትን ስለሚያደርግልን። አሲንክሮነስ ነው፣ ፕሮሚስ ቤዝድ ስለሆነ ትራይ ካቻችንን ክሬት እናደርጋለን። ኦልሬዲ ኮንፊገር ስላደረገን ያው ክሬት ቴብላችንን እዚህ ጋር ማስቀመጥ እንችላለን ማለት ነው። ፎር ኮንፈርሜሽን ብለው ኢረር ካለም
እንደዚህ እናደርጋለን። እንደዚህ እናደርጋለን። ይሄ ነው። ቀጥለን ሜቢ ካስፈለገን ዝም ብለን ቴስት አንድ ኤፒአይ እናዘጋጅ። ጀስት ባክኤንዳችን እየሰራ መሆኑን ቼክ ለማድረግ ካስነሳን በኋላ ማለት ነው። ግን ይሄ ነው። ቀጥለን ያው ጀስት ሰርቨራችንን ክሬት እናድርግ። ጀስት ቅድም ፍሮንት ላይ 3000 ስላለን ጀስት 3000 እናድርጋት ይችን። እንደዚህ እናደርጋለን። ደን እዚህ እንምጣና ስክሪፕታችን ላይ ስታርት የምትል ስክሪፕት እናስቀምጥለትና ኖድሞን ስላለን ኦልሬዲ አፕዴታችንን ፓስ እናደርግለታለን። ነው npm run start or npm start ስንለው ያው ሰርቨር is running ይለናል። ብራውዘራችን ላይ መተንም ብናደርግ ያው ባክኤንዳችን እየሰራልን ነው ማለት ነው። ኔክስት ስቴፓችን የሚሆነው ዳታቤዛችን ክሬት ማድረግ ነው። ጊዜ ለመቆጠብ ያክል እነዚህ ዳታቤዝ ክሬት ማድረጉን ምናምን ሰርቸዋለሁ። ጀስት ዳታቤዙን ክሬት ለማድረግ ሜቢ አዲስ ለሆናችሁ ጀስት እዚህ ዳታቤዟ ላይ የሚለው መጥቶ ስሙን ድሮፕ አድርጎ ክሬት ማድረግ ነው። ዩዘርን ደግሞ ክሬት ማድረግ ከተፈለገ እዚህ ጋር ዩዘር አካውንት የሚለውን ክሬት ማድረግ ነው። ከዛ የተፈጠረውን ዩዘር ደግሞ ወስዶ ፐርሚሽኑን ለሚፈለገው ዳታቤዝ እዚጋ በመምጣት አሳይን ማድረግ ነው ማለት ነው። የምንፈልገውን ዩዘር ለምንፈልገው ዳታቤዝ ጀንጎ ማለት ነው። ሲምፕሊ ስትሬት ፎርዋርድ ማለት ነው። የኛ አሁን ቻፓ ዲቢያችን ክሬት ተደርጓል። ኔክስት ስቴፓችን የሚሆነው ቴብሎቹን ክሬት ማድረግ ነው ማለት ነው። ስለዚህ ቴብሎቹን ክሬት ለማድረግ ደግሞ ክሬት ያደረግናት ራውት አለች ዲስ ማለት ነው። እሷን ራን እናደርጋታለን ማለት ነው። ቴብል ክሬትድ ሰክሰስፉሊ ይለናል። እዚህ ጋር እንምጣና ሪፍሬሽ ስናደርግ ቴብሎቻችን ክሬት ተደርጓል። ዊ አር ፋይን። አሁን ወደ ኢምፕሊሜንቴሽኑ መግባት እንችላለን ማለት ነው። የመጀመሪያ የሚሆነው የሳይን አፕ እና የሎጊኑን መስራት ነው የሚሆነው። ስለዚህ ሳይን አፕ ኤንድ ሎጊኗን ትንበላት። አሁንም ጊዜያችንን ለመቆጠብ ጀስት ኮፒ ፔስት እናድርገው እና እነዚህ ነገሮች በሙሉ ከቻትጂፒቲ ዳይሬክትሊ ነው ያመጣኋቸው። እኔም ታይሙን ኮንሱም ላለማድረግ ከዛ በምፈልገው መንገድ ነው ከስተማይዝ ያደረኳቸው። ስለዚህ ኢሜይል፣ ፓስወርድ፣ ፈርስት ኔም፣ ላስት ኔም፣ ፎን ነምበር ያው ከፊት ይመጣልናል። ቼክ ያደርጋል መኖር አለመኖሩን። ከዛም በኋላ ያው ዳታቤዛችን ኮል አድርጎ መኖር አለመኖሩን ቼክ ያደርግና ዩዘሩ ከሌለ ያው ሳይን አፕ እንዲያደርግ ይከተውልናል ማለት ነው። ያ ነው። ሎጊኑም ደግሞ ሲሚላርሊ ኢሜይል እና ፓስወርድ ይቀበላል፣ መኖሩን ቼክ ያደርጋል። ፓስ ካልተደረጉ ፕሮቫይድ አድርግ ይላል። ደን ዳታቤዙን ኮል ያደርጋል። ዳታቤዝ ውስጥ መኖሩን እንደዚሁ ቼክ ያደርጋል። ዩዘርና ፓስወርዳችንን ምንም ኢንክሪፕሽን ምናምን አልከተትኩበትም፣ ጀስት ሲምፕል ለማድረግ ብቻ። ከዛም በኋላ ያው ኮንፎርም አድርጎ ቫሊድ ከሆነ ናሬት ያደርግልናል ማለት ነው ወደምንፈልገው። ያ ነው ሁለቱ ሎጊንን ሳይን አፕ የሚሰራልን። ቀጥለን የምናደርገው ምንድነው ወደ ፍሮንት ኢንድ እንሂድና ቴስት እናድርገው ይሄ ሎጊን ማድረጉን እና አለማድረጉን። ከዛ ሪስትሪክት ማድረጉን እንየውና ከዛ ያን ካደረግን በኋላ ቀጥታ ወደ ኢምፕሊሜንቴሽናችን ወደ ቻፓ እንገባለን ማለት ነው። ወደ ሳይን አፓችን ላይ
እንምጣና ጀስት እንሙላ የኛን ኢንፎርሜሽን። ሶ ኢንፎርሜሽናችን ከሞላን በኋላ ጀስት ክሬት አካውንት እንለዋለን። ሶ እንዳያችሁት ክሬት አካውንት ስለው አካውንቱን ክሬት አድርጎ ወደ ቼክአውት ፔጅ ነው ናቪጌት እንዳረግ ያደረገኝ ማለት ነው። ሶ ሌትስ ጎ ባክ ዋን ታይም ደን ክሊር እናድርግና ዩዘር ኢንፎርሜሽኑንም ካርት ኢንፎርሜሽኑንም ክሊር እናድርገውና ከመጀመሪያው እንጀምር ማለት ነው። ስለዚህ አዳረጋለሁ የምፈልገውን አይተም እሄዳለሁ። ሶ ቼክአውት ላይ መጥቼ አሁን ዩዘር ኢንፎርሜሽን የለም። ስለ ቼክአውትን ክሊክ ሳደርግ ሎጊን አድርግ ይለኛል። ሶ ሎጊን ኢንፎርሜሽንን እከትለታለሁ። ሶ ሎጊን ኢንፎርሜሽንን ከትቼ ሎጊን ስለው ወደዚህ ያመጣል ማለት ነው። ስለዚህ እዚህ ጋር እንደምናየው ዩዘር ኢንፎርሜሽናችንም ካርት ኢንፎርሜሽናችንን በስነስርዓቱ ወልናል ማለት ነው። አሁን ኔክስት ስቴፓችን ቼክአውት ስናደርግ መክፈል አለብን። ሶ እንዴት ነው የምንከፍለው? ቻፓን ተጠቅመን ፔመንታችንን እንዴት ማስኬድ እንችላለን? ቀጥለን ደግሞ እንዴት አድርገን ነው ቬሪፋይ ማድረግ የምንችለው የሚለው እናያለን ማለት ነው።